አራተኛ ትርጉም ለምሳሌ አማርኛ ወደ እንግሊዘኛ ከእንግሊዘኛ ወደ ኦሮሞኛ ከኦሮሞኛ ወደ ትግረኛ እነኚህ ቋንቋ ትርጉም ላይ የምትሰሩ ሰዎች ያ ሙሉ ለሙሉ ባይተካም ነገር ግን ከዚህ በፊት በነገርኳችሁ ቪዲዮ ላይ ኤአይዎች እየተለማመዱ ነው የሚመጡት። ይሄ ማለት እየቆየ በሄደ ቁጥር የአንድን ለምሳሌ ጂሚናይ አሁን እስክትገረሙ ድረስ ጂሚናይ አማርኛ በደንብ ነው የሚችለው፣ ምንም አይሳሳትም። አስቡት ነገ ላይ ደግሞ እንዴት አድቫንስ ሊያደርግ የሚችል ይሄ ማለት ቅኔ ሊዘርፍ ይችላል ማለት ነው። ይሄ ማለት ሰም ወርቅ ቼክ ማድረግ ትችላላችሁ፣ በደንብ ይሰራል ማለት ነው። ስለዚህ የትርጉም ስራዎች ላይ የምትሰሩ ሰዎች ካላችሁ ለምሳሌ ከዚህ በፊት አፕወርክ ላይ የትርጉም ስራ በጣም በብዙ ዶላር ነው ከፍላችሁ ትርጉም የምታሰሩት። አሁን ግን በዚህ ሰዓት አስቡት፣ ይሄ ስራ አስቡት። እኔ አሁን ለትርጉም ብዬ አፕወርክ ላይ ክፍያ አልከፍልም። ከዚህ በፊት የሆነ ስራ ማስታወቂያ ለመስራት አፕወርክ ላይ ከፍያለሁ አስታውሳለሁ፣ የአማርኛ ቋንቋ ወደ ትግረኛ ለመተርጎም ማለት ነው። አሁን ላይ ግን ምቀይር አይመስለኝም። ኢትዮጵያ ውስጥ ያሉ ቋንቋዎችን እየለመደ ይሄዳል። አሁን ለምሳሌ እናንተ ኢትዮጵያ ውስጥ 80 ምናምን ቋንቋ አለ። የፈለጋችሁትን ቋንቋ ብታስገቡ ይሄ ቋንቋ ምን ማለት ነው ብትሉ ይሄ ቋንቋ ወደ ደቡብ ኢትዮጵያ የሚነገር እንትን የሚባል ቋንቋ ነው ይላችኋል። አሁን አማርኛውን በደንብ ይችላል፣ ነገ ላይ ደግሞ ሲዳመኛውን ወላይተኛውን በደንብ ትራንስሌት ማድረግ ይችላል ማለት ነው። ስለዚህ ቋንቋ ላይ የምትሰሩ ሰዎች ወይም ደግሞ ቋንቋ ላይ አፕወርክ ላይ የተለያዩ ቦታ የምትሰሩ ሰዎች ይሄ ቋንቋ ላይ የምትሰሩ ከሆነ ኤአይ ይሄንን ስራ ከቨር እያደረገው እየሄደ ነው፣ እየሰራችሁ ነው መፍትሄ የምትወስዱት ማለት ነው። አምስተኛው ቀላል የሆነ የግራፊክስ ዲዛይን